እና የእንግሊዝ ፕሪሚየር ሊግ 11ኛ ሳምንት 5 ጨዋታዎች ተደርገው ነበር። አስቶን ቪላ እና ቦርንመዝ ያደረጉት ጨዋታ በቪላ 4-0 በአሸናፊነት ሲጠናቀቅ ኤሚሊያኖ ቡዌንዲያ 28ኛው ደቂቃ ላይ ከቅጣት ምት፣ አማዶ ኦናና 40ኛው ደቂቃ፣ ሮስ ባርክሊ ወደ ፕሮፌሽናል እግር ኳስ ብቅ ባለ ጊዜ አዲሱ ዌይን ሩኒ ተብሎ ብዙ ሲሞካሽ የነበረ ግን ደግሞ በዛ በተሰጠው ስም ልክ ወይም በነበረው ጥበቃ ልክ መኖር ያልቻለው ሮስ ባርክሊ 77ኛው ደቂቃ ላይ እንደዚሁም ዶኒ ለማለን 82ኛው ደቂቃ ላይ የኡናይ ኤሜሪን ቡድን የማሸነፊያ ጎሎች አግብተዋል። 67ኛው ደቂቃ ላይ አንቷን ሴሜኒዮ የፍጹም ቅጣት ምት አግኝቶ ሳይጠቀምበት ቀርቷል። በቦርንመዝ በኩል አስቶን ቪላ በሜዳው ያደረጋቸውን ያለፉትን 6 ተከታታይ የሁሉም ውድድር ጨዋታዎች አሸንፎ እንግዲህ መልካም የሚባል ውጤት ላይ ነው የሚገኘው። ከነዚህ ጨዋታዎች መካከል ማንቸስተር ሲቲን ያሸነፈበትም ጭምር እንዳለ ሳይረሳ ማለት ነው። በሊጉ አሁን 18 ነጥብና 3 የጎል ክፍያ ይዞ 6ኛ ደረጃ ላይ ተቀምጧል። ከአርሰናል በ8 እንደዚሁም ደግሞ 4ኛ ደረጃ ላይ ከተለምዳዊ የቻምፒየንስ ሊግ ስፍራ 4ኛ ደረጃ ላይ ካለው ሰንደርላንድ ደግሞ በ1 ነጥብ ብቻ ነው የሚያንሰው። የውድድር ዘመኑ ጅምሩ ጥሩ እንዳልነበር ይታወሳል። ብሬንፈርድና ኒውካስል ያደረጉት ጨዋታ በብሬንፈርድ 3-1 አሸናፊነት ሲጠናቀቅ አስቀድሞ ኒውካስል ሃርቬ ባርነስ ባገባው ጎል ቀዳሚ ነበር 27ኛው ደቂቃ ላይ። ነገር ግን ኬቪን ሻደ 56ኛው ደቂቃ ላይ፣ ኢጎር ቲያጎ ደግሞ 78ኛው ደቂቃ ላይ ከፍጹም ቅጣት ምት እንደዚሁ መደበኛው የጨዋታ ክፍለ ጊዜ ተጠናቀው በተጨማሪ ባከነ ሰዓት ደግሞ በጨዋታ ያገቧቸው ጎሎች ናቸው የኪዝ አንድሪውስን ቡድን አሸናፊ ያደረጉት። ዳንበርን 73ኛው ደቂቃ ላይ በሁለተኛ ቢጫ ከሜዳ ወጥቷል። የቀድሞውን የቦርንመዝ ተጫዋች ዳንጎ ታራን መቆጣጠር ተስኖት ነበር በትላንትናው ጨዋታ ላይ። እንዲያውም በአንድ አጋጣሚ የፍጹም ቅጣት ምት አለመሰጠቱ የዳኝነት ውሳኔውን ጥያቄ እንድናነሳበትም ጭምር የሚያደርግ አንድ ክስተት ነበረው። ያው ራሱ ዳንጎ ታራ ላይ በሰራው ጥፋት ማለት ነው። እና በተደጋጋሚ የዚህን ተጫዋች ፍጥነት ማነስን ተከትሎ ዳንጎ ታራ ያንን ዳንበርን ታርጌት ያደረገ የማጥቃት እንቅስቃሴ ሲያደርግ ነበር የነበረው። ብሬንፈርድ 2008 ስቶክ ካደረገው በኋላ በአንድ የካላንደር ዓመት ማለትም በ2025 ከመልስ ውርወራ የተነሳ 6 ጎሎች እንደዚሁ አግኝቷልና የቀድሞ የቶኒ ፑሊስን ስቶክ ሲቲን የሚያስታውስ ቡድን እየመሰለ መጥቷል። የቶኒ ፑሊስ ስቶክ ሲቲ ሮጀር ዴላፕ የተባለ በዚህ በመስመር ውርወራዎች የሚታወቅ ተጫዋች ነበረው። በእርግጥ ልጁ አሁን የቼልሲ አጥቂ ነው። በጉዳት ምክንያት ያለፉትን ሳምንታት ከሜዳ ርቆ የነበረው የሊያም ዴላፕ አባት ሮጀር ዴላፕ ሮሪ ዴላፕ የዛ ቡድን ዋነኛ የመልስ ወርዋሪ እንደነበር አይረሳም። በተለይ ያው የሮሪ ዴላፕን አይነት ሚና ደግሞ ሚኬል ካዮዴ የተባለው ጣሊያናዊ መስመር ተከላካይ ነው እየተወጣ የሚገኘው። በጣም አደገኛ የሚባሉ የመስመር ውርወራዎችን ወይም የመልስ ውርወራዎችን